በዚህ በሶስተኛነት ደግሞ የምናየው ኤንቪኤም ኢንስታል አድርገን እናያለን። መጀመሪያ ሰርች እናደርጋለን። አሪፍ አለ። እኔ ለምሳሌ የምጠቀመው ኮሪ በትለር የሚል ጊታብ እንትን አለ። አሪፍ ነች። ይችኛዋን ነው ከዚህ ነው ዳውንሎድ የምናደርገው። ከዛን ይህን ሴታፕ ዳውንሎድ ካደረግን በኋላ እነዚህን ኮማንዶች ተጠቅመን እየቀያየርን ኖድ ቨርዥኑን እናያለን ማለት ነው። ለምሳሌ ኤንቪኤም ኦን የመጀመሪያ እንትናችን ነው። ኦን ለማድረግ ለማስነሳት ኤንቪኤም ኮማንድ ፕሮንታችን ላይ ኤንቪኤምን ለማስነሳት የሚያደርግልን ነው። ደግሞ ቨርዥኑ ያው ይሄን ቨርዥኑን ለማየት ነው። ኤንቪኤም ሊስት ሪሞት ወይ ኤልኤስ ነች ሊስት ማለት ነው። ቨርዥኑን ለማየት ነው። አይ ቲንክ አጠቃላይ ቨርዥኖችን ለማየት ደግሞ ኤንቪኤም ኤልኤስ ወይ ሊስት ወይንም ኤልኤስ ብለን እዚችኛዋ ላይ አዲስ ኖድ ጄስ እዛው ላይ ለመጫን ከፈለግን ሌላ ድጋሚ ኖድን አንጭንም። አዲስ ቨርዥን ለመጫን ከፈለግን የምንፈልገውን ቨርዥን ለመጫን ከፈለግን ደግሞ ይችኛዋ ኤንቪኤም ኢንስታል ለምሳሌ 20.17.1 አለ። ይሄን ለመጫን ብንፈልግ ኤንቪኤም ኢንስታል ከዛን ከጫን በኋላ በነገራችን ላይ መጠቀም አለብን አይደለ? ያን የጫነውን ከዛን ያቺ ለምሳሌ ከዚህ በፊት 18.17 ልንጠቀም እንችላለን። አሁን 20.17 ጭነናል። ያቺን 20.17 ደግሞ ለመጠቀም ከጫን በኋላ ኤንቪኤም ዩዝ 20.17 ብለን ድጋሜ ደግሞ ያው እሱን እንጠቀማለን። ከዛን ኤንቪኤም ሊስት ስትሉ ደግሞ ያሳያችኋል ማለት ነው። ሊስቱን ሙሉ እና የትኛውም አሁን በከረንት የትኛውን እየተጠቀማችሁ እንደሆነ ያሳያችኋል። እሺ አሁን እናያለን። ወደዛው እንሄዳለን ማለት ነው። ጋይስ አሁን ደግሞ ወደ ዳውንሎድ አድርገን እናያለን ማለት ነው። ዳውንሎድ የምናደርገው ኤንቪኤም ቅድም እንደነገርኳችሁ እኔ ዳውንሎድ የማደርገው ከጊታብ ኮሪ በትለር የሚል አሪፍ ነው በጣም ኮሪ በትለር አይ ቲንክ ያውና መጥቷል። ኤንቪኤም ኮሪ በትለር እቺኛዋን ነው። እቺኛዋ አሪፍ ነች በነገራችን ላይ። ከዛን እዚህ ጋር ወደዚህ እንመጣለን። አይ ቲንክ ኮኔክሽን ኦኬ አሪፍ ነው። ከዛን ኤንቪኤም ፎር ዊንዶውስ አለ። እዚህ ጋር ዳውንሎድ ነው ይታያችኋል። ያቺን ዳውንሎድ እናደርጋለን። እቺን በተን ስንነካ ደግሞ ወደዚህኛው ይወስደናል። ወደዚህ ወደ ታች ስናደርግ እዚህ አሴት ሚል አለ። አሴት ሚል አለ። ያው እዚህ ጋር እቺ ማለት ነው አሴት ውስጥ ምን አለች መሰላችሁ? ኤንቪኤም ሴትአፕ ሚል አለ። እሷን ዳውንሎድ ካደረግነው በኋላ እንጭናለን ማለት ነው። አይ ቲንክ ኔትወርክ ፈጣን ነው መሰለኝ። አይ ቲንክ ትንሽ ነው ሳይዙ ራሱ 5.3 አካባቢ ነው። ኦኬ ዳውንሎድ አልጨረሰም። ለማንኛውም እኔ ከዚህ በፊት ዳውንሎድ ስላደረኩት ያው መጫን አያስፈልገኝም ማለት ነው። እናንተ ግን ጫኑት። አሁን ዳውንሎድ አድርገነዋል። ከዛ እናንተ ሴትአፑን ጫኗትና ወደ ኮማንድ ፕሮምፕት ደግሞ እናያለን ማለት ነው። እንዴት እሱን አስነስተን እንደምንጠቀም ማለት ነው። ወደዛ እንሄዳለን። እሺ አሁን ደግሞ ወደዚህኛው መጥተናል ወደ ኮማንድ ፕሮምፕት። አሁን ደግሞ እንዴት ኤንቪኤምን እንደምንጠቀም እናሳያችኋለሁ ማለት ነው። የመጀመሪያ እንትናችን የሚሆነው ምን ብለን ጀምር ኤንቪኤም ኦን ነው። በነገራችን ላይ እናንተ ምናልባት ላይሰራላችሁ ይችላል። ስለዚህ ኤንቪኤም ኦን ብላችሁ ብትጀምሩ አሪፍ ነው። ኤንቪኤም ኦን ያው እኔ አንድ ኦን አድርጌው ስለጀመርኩ ይሄኛው እንትን አይለኝም ማለት ነው። አያስፈልገኝም ማለት ነው። ኤንቪኤም ሊስት ወይንም ኤንቪኤም ኤልኤስ እንለዋለን። አያችሁ ይሄ ሁሉ ጭኛለሁ ማለት ነው። 22 የሁሉ ከ18 እስከ 22 ጭኛለሁ። ግን አሁን የምጠቀመው እዚህ ጋር እንደሚያሳያችሁ 20.10 ነው ማለት ነው። ያው እኔ ለምን እንደተጠቀምኩም የሆነ ምክንያት አለኝ። 20 የሆነ ፕሮጀክት እየጫንኩ እየሰራሁ እያለ ያ ፕሮጀክት አይሰራም። እዛ ላይ ያሉ ቨርዥኖች
እዛ ላይ የጫንኳቸው ፓኬጆች በእነዚህ በአዳዲሶቹ እና በድሮ አይሰራም ነበር እና ለዚህ ነው ኤንቪኤም መጠቀም አሪፍነቱ። እሺ ኤንቪኤም 20 ነጥብ አሁን ከረንትሊ የምጠቀመው 20.10 ነው። እሺ ለማንኛውም ለምሳሌ አዲስ ለመጫን ብትፈልጉ ምን ታደርጋላችሁ? አዲስ መጫን ብትፈልጉ ኤንቪኤም ምንድነው የምትሉት? ኤንቪኤም ኢንስታል የምትፈልጓትን ለምሳሌ ኤንቪኤም ኢንስታል የምትፈልጉትን ሰርች አድርጋችሁ ማለት ነው። አሁን ዝም ብዬ እኔ ታይፕ ባደርግ ሰርች ማድረግ አለብኝ። የምፈልገውን ለምሳሌ ሰርች አድርጌ የትኛው ቨርዥን ነው አሪፍ ወይ ከረንት ቨርዥኑን ልትፈልጉ ትችላላችሁ። የምትፈልጉትን ያው ኤንቪኤም ኢንስታል ብላችሁ ያንን የምትፈልጉትን ቨርዥን ታይፕ አድርጋችሁ ኢንተር ብትሉታላችሁ ዳውንሎድ ያደርጋላችኋል ማለት ነው። እኔ ያው ይሄ ሁሉ ስለጫንኩ አያስፈልገኝም ሌላ መጫን። ከዛን ከጫናችሁት በኋላ መጠቀም አለባችሁ አይደለ? ያንን የጫናችሁትን ደግሞ ለመጠቀም ኤንቪኤም ዩዝ ነው የምትሉት ማለት ነው። ኤንቪኤም ዩዝ ለምሳሌ እኔ 20.17 እችኛዋን ለመጠቀም ብፈልግ ኦኬ እስቲ ልጠቀማት 20 ነጥብ ስንት 17.0 እሱን መጠቀም ፈለኩ። እሺ አሪው ሹር ይለኛል የስ ብየዋለሁ። ስለዚህ ናው ዩዚንግ ኖድ 20.17 ብሎኛል። እሺ ከዛን ኤንቪኤም ሊስት ልበለው ማለት ነው። አሁን ኤንቪኤም ሊስት ስለው አያችሁ አሁን ሺፍት አደረገ ማለት ነው። ቅድም 20.10 አልነበረ? አሁን ደግሞ 20.17 መጠቀም ጀምሬያለሁ ማለት ነው። ልክ እንደዚህ እናንተም እየቀያየራችሁ መጠቀም ትችላላችሁ። ይሄ ነው ጥቅሙ ማለት ነው። ለኖዶችን እንግዲህ እንደዚህ እየቀያየራችሁ የኖድ ቨርዥኖችን መጠቀም ትችላላችሁ ማለት ነው። እንግዲህ ይሄው ነው ያለው ሌላ ብዙም ነገር የለውም ግን ያው በጣም አስፈላጊ ነው። ስለዚህ አሁን እኔ እችኛዋን ነበር የምፈልገው 20.10 ስለዚህ ወደዛው ልመለስ ማለት ነው። ወደ 20.10 አይሻልም? ያው ኤንቪኤም ዩዝ ስንት በለው 20.10 10.0 ልበለው። ይሄንን ነው መጠቀም የምፈልገው። ከዛን ዲዮንቱ አለው ዚስ አፕ ይለኛል የስ እለዋለሁ። ከዛን ናው ዩ አር ዩዚንግ ኖድ ቨርዥን ይለኛል ማለት ነው። ስለዚህ አሁን እዚህ ጋር ኤንቪኤም ሊስት ባደረገው አሁንም ቀየርኩት ማለት ነው። ቅድም እንደዚህ ነበር። ስለዚህ እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይሄው ነው ያለው በኤንቪኤም ላይ ማለት ነው።